ቀለበቱስ? ትላንትና መስጂድ ገባው። ስራ በዝቶብኝ አይደል ያልኩት? ሶል እንዳታበሽቀኝ እንዴ ማር፣ እንዴት ይጠፋል? በቃ አይጠፋም። ወርቅ እኮ ነው። ያውም ስሜን አጽፌ ሰጠው። በታምር ጠፍቷል ሲባል መስማት አልፈልግም። ማር አይጠፋም። ከተማ ውስጥ አሉ የሚባሉ ሰዎች የሚሄዱበት ጅብ እኮ አንድ ወርቅ ዝም ብሎ ይጠፋል እንዴ? አላቅም ሶል። ዛሬ ይህን ቀለበት ይዘህ ካልመጣ በጣም ነው የምንጣለው። የት ነው ያለሽው? ከግርማ አልሆን ከልጅ አልሆን ግርማ ሰው ያደርገኝ። የአዲስ አበባን መንገድ ሩቅ አድርጎ እኔና እውነቴ በዚህ ሐይቅ በሚስጥር እንጠበቅ። በሚስጥር ነው የሆነው። በሚስጥር እስካሁን ድረስ ሁሉም ነገር ጸጥ ብሏል። አሁንም በሚስጥር የአዲስ አበባውን መንገድ ሩቅ አድርገው። ስልኳን አይቼዋለሁ። የማይረባ ነው። አዎ ስልኳ ትንሹ የማይረባ እና ለሶስት ሺህ ብር ነው ይሄ ሁሉ ድራማ። በቃ ቢያንስ አንከስርም። ገና ደግሞ ምሽቱ ልጅ ነው አይደል እንዴ? በቃ ተለዘዝ የሆነ ቦታ ትጣላለች። የወይን ምርጫ ትችያለሽ። ፍራንስ መኖር ጥቅሙ ምን ሆነና? ብዙ ቆየሽ እንደዛ? ብነግርህ አታምነኝም እንዴ? ለምን? ያለ ምክንያት አልተገናኘንም የሚያስብል ነው። ይሄን ያህል? ቆይ ምንድን ነው? ዛሬ ነው የገባሁት። ለመጀመሪያ ጊዜ በ8 ዓመት ውስጥ ዛሬ ነው የገባሁት። እውነትም ያለ ምክንያት አልተገናኘንም። በጣም ስደት ይሰለቻል። እዚህ ሀገር ላይ ጥሩ ካፒታል ካለ ጥሩ ገንዘብ ይሰራል አሉኝ። ከዚህ በቃ